አሁን በሰላም አልፏል። የት መንገድ ነው ያለፉት? አይ ማለፋቸውን እንጂ ቤቱ ጋር እንዳለፉ ማለየው። እንዴት አታያቸው እንዴ? ዲሽ እንጂ እኮ እየገጠምኩ ያለሁት የመንገድ ካሜራ አይደለም። የት ሀገር ነው እንደ ያለን? ስልክህ እየጠራ ነው። አቹና ስራ ላይ ነው ባያቸው። ግን የውጪ ቁጥር ይመስላል። የውጪ አምጪ አቀብኝ አምጪ አረብ ሳሰርች እያልኩ አረብ ሀገር ያለች ደወለች። ሄሎ ሚስ ወይ መቅድዬ፣ እንዴ ድምፅሽን አጥፍሽ እኮ አስጨነቅሽኝ። ነገ ልመጣ ነው። ማለት ድንገት ሆኖብኝ በሰላም ነው? ደህና ነኝ። እንዳልናፍቅ ብዬ ነው ቀድሜ ያልነገርኩ። ጠዋት እገባለሁ። እሺ እንድጠብቀኝ። ነይልኝ እናቴ፣ እጠብቅሻለሁ። እሺ እህቴ ከአረብ ሀገር ልትመጣ አዲስ ታምጣልሽ እንዴ? እንደዛማ ከሆነ አንተም ከምትለፋ አስፈጣልኝ እንዴ። እስካሁን ቸርሰክቶ 7% ብቻ ነው ያደረገው። ኧረ ተው 7 ተው። ከዱባይ የሚገቡ ሰዎች ገብተው ይሆን? እኔ እንጃ። ከመምጣቴ ካላረፈ በስተቀር ከመጣው በኋላ ግን አልገቡም። ምን ነው ታዲያ የረገፈ አበባ ማለት? ምን አንዱ አረብና ስታልፍ ገጭታ ያረገፈችብኝ። ምን ነው እርሶ ባዶ እጅ ሆነ? እንደ ዋቀጅ እየተመላለስኩ ብጠብቃትም ልትሞላልኝ አልቻለችም። ስለዚህ መቀየሜን ተው ብዬ ነው። ልጅዎን ነው የሚጠብቁት? ልክ ብለሃል። ልጄን ነው የምጠብቀው። አንተም እህትን እንደምትጠብቅ እርግጠኛ ነኝ። እንዴት እርግጠኛው ነው? ከእድሜ አንጻር ልጅህን እንደማትጠብቅ ግልጽ ነው። ፍቅረኛዬም ቢሆንስ የምጠብቀው? አረብ ሀገር ያለች ሴት ፍቅረኛዋ ከዛ ምትልክለትን ብር ብቻ ነው የሚጠብቀው። ልመጣ ነው ስትለው አድራሻውን አጥፍቶ ስለሚጠፋባት ቤተሰቦቿ ናቸው የሚጠብቋት። እና ታዲያ የእርሱም ልጅ እንደዛ ናት? የኔዋማ ትብሳለች። ዛሬ ለሶስተኛ ጊዜ ነው መቀበላት። ከዚህ በፊት ሁለት ስትመጣ ቦርሳውን ብቻ ነው እንጠልጥላ የገባችው። ወደ ቤታችን ሄድነውም በሚኒባስ ተሰልፈን። ብሩን እዛው እያጠፋችሁ ነው? አይ አይደለም፣ እዚህ የሚያጠፋትን አስቀምጣ ስለምትሄድ ነው። ኦኬ፣ ለወንድ እየላከሽ ነው እንዴ? ታዲያስ? የኔ እህት ግን በጣም ልዩ ናት። ከራሷ በላይ ለኔ ነው የምታስበው። እሷ ናት መሰለኝ። አላልኩህም? ዳኛ ፊት እንደቆመ ታሳሪ ባዶ እጇ መጣችልኝ። በል እሺ፣ ሰላሙ። እሺ፣ ሰላሙ። ችግር የለውም። አይ አሁን ስለማልችል ነው። ስልክ እኮ እኔ ከጨርስኩ በኋላ ልደውልልህ። እሺ።